ሰላም 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 እንዴት ናችሁ? የአሜን ኢማኑኤል ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ደግሞ ይህንን ቪዲዮ በተለያየ አጋጣሚ ወደ እናንተ ደርሶ ለመጀመሪያ ጊዜ የምትመለከቱኝ ሰላም ለእናንተ ይሁን እላለሁ። ዛሬ በአንድ ሀሳብ እንድናወራ መጥቻለሁ። ይሄ ቅምሻ ነው። ቅምሻ እንግዲህ አታጠግብም። ሞር ግን እንድትቆፍሩ ሞር እንድታዩ ራሳችሁን እንድትመለከቱ ወደ ራሳችን እንድናይ የሚያደርገን ነገር ነው። ቅምሻ አንድን ነገር ሱቅ ስትሄዱ ካስተዋላችሁ አንድ ትላልቅ ስቶሮች የሚሸጡትን ነገር ቅምሻ አድርገው ያቀርቡና ምንድነው ዋናው ግን አለ የሚሸጠው ዕቃ አለ እዛው ስቶር ውስጥ በስቶሩ ውስጥ አዲስ የገባ ሲሆን ከስተመሮች እንዲያዩት የሚፈለግ ነገር ሲሆን ያንን ሞቅ እያደረጉ በትናንሽ ካፕ ይሰጡናል። ያ ሊያጠግበን አይደለም የሚሰጡን፣ ግን አይተን ሞር እንድንገዛቸው ወደ ቤታችን የበለጠውን ብዙ የሆነውን ነገር ገዝተን ይዘን እንድንሄድ ነው። ቅምሻም እንደዛ ነው። በጥቂቱ እኔ የተነካሁበትን፣ እኔ የተወቀስኩበትን፣ እኔ የተመከርኩበትን፣ እኔ የተጽናናሁበትን እንደ ቅምሻ አድርጌ ያመጣለሁ። ያ ደግሞ እናንተ ሞርዲግ እንድታደርጉ ራሳችሁን እንድትመለከቱ እንዲሁም ደግሞ ራሳችሁን ከእግዚአብሔር ቃል አንጻር እንድታዩ በእግዚአብሔር ፊት እንድትሆኑ ሞር እንድትቆፍሩ የበለጠውን ይዛችሁ እንድትሄዱ የምትረዳ ፕሮግራም ናት። ሰላም ለእናንተ ይሁን። በያላችሁበት የእናንተ ሁሉ የሆነ ሁሉ የተባረከ ይሁን። እህታችሁ ረቂቅ ነኝ። ዛሬ ደግሞ እንግዲህ በአንድ ሀሳብ መጥቻለሁ ወደ እናንተ። ዛሬ የምናወራው ስለማመካኘት ነው። ስለማመካኘት እናወራለን። ይህንን ፕሮግራም ስሰራ ወይም ደግሞ ይህን ፕሮግራም እንድሰራ ያደረገኝ አንድ ሀሳብ ወደ ውስጥ መጥቶ ነው። ያ ምንድን ነው? ከጥቂት ቀናት በፊት አንድ ወንድማችን ከተማችን ውስጥ በድንገት ያለ ዝግጅት ቤተክርስቲያን ሳትዘጋጅ፣ ቤተሰብ ሳይዘጋጁ፣ ጓደኛ ሳይዘጋጅ በጣም በብዙ ህልም እንደውም የሚቀጥል ነገር እያሰብን በጣም በያንግ በጎልማሳ እድሜ ወደ አምላኩ ተሰበሰበ። ለእኛም እንደ ቤተክርስቲያን፣ ለከተማው እንደ ከተማ፣ ከቤተሰቡ ጋር ደግሞ እንደ መቀራረባችን እንደ ቤተሰብም ስናየው በጣም ከባድ ነው። ከባድ ሐዘን ነው። ከባድ ሐዘን ላይ ነን እና ግን ይሄ ነገር በጣም የሚገርም ነገር አስተማረኝ ውስጤ እና እዛ ያው ሂደት መጣ እያልኩኝ ነኝ። ይሁንና ግን የእግዚአብሔር ቃል ወደ ውስጤ እየመጣ እንዳስብ አደረገኝ እና ዛሬ ስለማመካኘት እንነጋገራለን እና ዛሬ የምንነጋገርበትን ሀሳብ እናንተ በብዙ አስፍታችሁ ራሳችሁንም በማየት ለሌላውን በሚጠቅም መልክ በትምህርት በሉት በስብከት በዚህ ርዕስ ላይ መስራት ትችላላችሁ። ስለማመካኘት ሳስብ ሰው ስንባል በሚገርም መልክ በማመካኘት የተሞላ ነው። ህይወታችን በቃ በአጠቃላይ ልክ በእኛ በሰውነታችን ውስጥ የውሃ መጠን የሰውነታችን የበለጠውን ክፍል እንደሚይዝ ሁሉ በህይወት አካሄዳችን ውስጥ ቢፈተሽ ማመካኘት የበለጠውን ክፍል ይዞ የሚሄድ ይመስለኛል። ይሄ ከራሴ ህይወት ጀምሮ ነው። አሁን እዚህ ውስጥ እኔ ይሄን አይመለከተኝም። እኔን አልፌዋለሁኝ። እኔ ከማመካኘት ህይወት አልፌ በጣም ሄጃለሁ የሚል ካለ ስክሮል በቃ ቪዲዮን ማሳለፍ ብቻ ነው የሚጠበቅብን ወይም የሚጠበቅብሽ። ብዙ ጊዜሽን ማጥፋት አይጠበቅብሽም። እዚህ ጋር ግን አብዛኞቻችንን ይመለከተናል ማመካኘት። ለምን ይሄንን አላደረግሽም ወይም ለምንድን ነው ይሄንን አላደረግከው? እናመካኛለን። እኔ የማወራው ማመካኘት ይሄ ኤክስኪውዝ ነው ማውራው። ስለ ኤክስኪውዝ ነው ማውራው እና ስለ ሪዝን አይደለም ማውራው። ሪዝን ምክንያታዊ የምንሆንባቸው ሊኖሩን ይችላሉ። ለምሳሌ ታምሜ ይሄንን ማድረግ አልቻልኩም፣ ሩቅ ስለሄድኩኝ እንዲህ መሆን አልቻልኩኝ፣ ገንዘብ ስለሌለኝ ይሄንን አላደረኩም፣ ስለማላውቅ አላደረኩም። ይሄ ትክክለኛ በቃ ተንጀብል የሆነ ምክንያት ነው። ግን እውነት ላይ ያልተመሰረተ እውነታነት የሌለው ምክንያት መሰል ነገር ግን እሱ ሪዝን ነው የሚባለው። ሪዝን ነው የምንሰጠው ለእያንዳንዱ ነገር። ዛሬ ስለሱ ነው የምናየው። መጽሐፍ ቅዱሳችን ስለ ምክንያት ወይም ስለ ሪዝን በጣም የሚናገረው ስለማመካኘት የሚናገረው ነገር አለ። ስለማመካኘት የመጀመሪያው ምዕራፍ ስታዩት ጀነሲስ ላይ ዘፍጥረት ላይ ስናየው
ዘፍጥረት ላይ የእግዚአብሔር ቃል ሲነግረን አዳምና ሔዋን አፋቸውን ሲከፍቱ በማመካኘት ነው። የሰጠኸኝ ሴት አመጣችና በላችን፣ እባብ አሳሳተኝ። ሁለቱም ወንዱም ሴቱም አዳምም ሔዋንም የተናገሩት አመካኝተው የዘላለም ሞት የዘላለም ጥፋት ሰው ከእግዚአብሔር ሕልውና ወጥቶ የሄደበትን ነገር ሰርተው ግን ያመካኙ ነበር። ኃላፊነት የወሰደ ሰው እዛ ጋር አታዩ። በጣም የሚገርመን ነገር በህይወታችን ምክንያት ሰተን የማናቆመው ምክንያት ሰተን የማናስቀረው ምክንያት ሰተን የማንቀርበት ነገር አለ። በጣም ያላስተዋልነው ነገር አለ። ግን በዚህ ምድር ላይ ስንኖር ከምክንያት በተቻለ ነፃ ሆነ በተቻለ ይቻላል። ባይዘወይ ጥፋት መቀነስ ይቻላል። ችግር መቀነስ ይቻላል። ባይዘው ጥፋት በደንብ መቀነስ ይቻላል። ትላንትና ያጠፋነውን ጥፋት፣ ትላንትና ያደረግነውን ጥሩ ያልሆነውን አካሄድ፣ ትላንትና የተጓዝንበትን ሮንግ የሆነ መንገድ ማስቀረት ባይቻል መቀነስ ይቻላል። ምክንያቱም የጽድቅ ህይወት የእድገት ህይወት ስለሆነ ክርስቶስን የመምሰል ህይወት የእድገት ህይወት ስለሆነ ማለት ነው። ፕሮሰስ የሚያደርገው አንዱ ነገር ደግሞ ትላንትናዋ የነበረችው ረቂቅ፣ ትላንት አስበው የነበረው፣ ትላንት እናገረው የነበረ፣ ትላንት ገኝበት የነበረ፣ ትላንት ሄድበት የነበረ እንዳታፈራ ያደረጋት፣ ምክንያታዊ ሴት እንድትሆን ያደረጋት፣ አንድንም ነገር ኃላፊነት ከመውሰድ ይልቅ በምክንያት እንድትኖር ያደረጋት ከዛ ነገር እየተላቀቀች ስትመጣ ዕለት ስለሆነ እሱን የመምሰል ህይወታችን በእኛ ላይ አይታይ ይሆናል። ዛሬ ስታይ ምናልባት ክርስቶስን መምሰል ወደሚያስኬደን ጎዳና መሄዴ ባንዴ ላይ ይታይ ይችላል። ግን እመኑኝ በየዕለቱ የምናደርገው ጉዞ ከሆነ መታየቱ የማይቀር ነው። ያ ደግሞ ሪዝን አልባ ህይወት እንድንኖር ያደርገናል። ይሄ ኤክስኪውዝ ብዙ የሚያበዛ ህይወት እንዳይኖረን ያደርገናል። በጣም አስተውላችሁት ከሆነ ቀን ውሏችሁን መፈተሽ ነው። ከልጆቻችሁ ጋር፣ ከባላችሁ ጋር፣ ከሚስታችሁ ጋር፣ ከስራ ቦታ፣ ከጓደኞቻችሁ ጋር፣ ከጎረቤት ጋር፣ በቅርብ ከምታገኙት ጋር በእያንዳንዱ ግንኙነቶቻችን ውስጥ ያለውን የህይወታችን ስታይል ብናየው የበለጠውን ክፍል የያዘው ማመካኘት ነው። ለመዋሸታችን ምክንያት እናቀርባለን። በእግዚአብሔርም ፊት እኮ ነው ምክንያት የምናቀርብ። አንዳንድ ንስሐዎቻችን የንስሐ ጸሎቶቻችን ምክንያት ናቸው፣ ምክንያታዊ። እግዚአብሔር ሆይ እንደምታውቀው በዚህ መልክ ይህንን ያደረግኩ ግን ድካም ይላል ጊዜ እንላለን። ትልቁ ነገር በጣም የሚገርመው ምክንያት ስናቀርብ ራሳችንን ፈትሸን ብናየው ምክንያት ያቀረብንባቸው ቦታዎች ላይ ምክንያት የምንሰጥባቸው ምክንያቶች ላይ በጣም ሄደን ስንፈትሽ ጥፋቶቻችንን ለመሸፈኛ፣ አካሄዶቻችንን ለመሸፈኛ፣ ጥሩ ያልሆኑ ነገሮቻችንን ለመሸፈኛ የምንጠቀምበት በአብዛኛው የምንጠቀምበት አካሄድ። ስለዚህ ቆም ብለን ልናስብ ይገባል። ምክንያቱም በምክንያት የማንቀርበት ቦታ ስላለ፣ ምክንያቱም በምክንያት የማናሳልፈው ነገር ስላለ፣ በምክንያት እንዲሆነው እንዲህ ስለሆነ ነው ስለዚህ ይለፈኝ የማንለው ቀን ስላለ ከምክንያት ልንላቀቅ ይገባል። እዚህ ላችኋል የሳሙኤልና የሳውል ህይወት እስክመጣ እንዳትሰዋ አለ፣ መስዋዕት እንዳታቀርብ አለ። ስለዚህ ሳኦል ደግሞ በራሱ አካሄድ፣ በራሱ ሁኔታ፣ በራሱ ምርጫ አደረገና ሳሙኤል ሲመጣ ጠየቀው። ሲጠይቀው ምንድን ያለው? ምክንያት ዘገየህብኝ። ስለዚህ ወገኖቼ ዛሬ ምን እያመካኘን እንዳለ፣ ዛሬ ለምን ጉዳይ ኤክስኪውዝ እያበዛን እንዳለ ቆም ብለን መጠየቅ በእውነት አስፈላጊ ነው። ምክንያቱም ህይወታችን ሲፈተሽ ኤክስኪውዝ የምናበዛው ምክንያት የምናበዛው በአብዛኛው አስተውለን ካየን ድክመታችንን፣ ጥፋታችንን ለማቅለያ ስተት የሆነውን ነገር በህይወታችን ላይ ሰዎች አይተው ክብደቱን
ያንን እንዳያሳዩን ወይም ደግሞ እያሳዩን ከሆነ በክብደቱ ልክ መቀበል ስለማንፈልግ ምክንያት እናደርጋለን። ምክንያት የስተታችን ማቅለያ አድርገን ነው። የአካይዳችን ጥሩ ያልሆነው አካይዳችን ይሄ የአስተሳሰባችን ውጤት ሆኖ የሚገለጠው ንግግር ሊሆን ይችላል፣ በተግባር በተለያየ መንገድ ሊሆን የዛን ነገር ማቅለያ ነው። አገልግሎት ሊሆን ይችላል። ለምን አታገለግልም? ምክንያት። ለምን ቸርች የማትሄደው? ምክንያት። ለምንድን ነው ይቅርታ የማታደርገው? ምክንያት። ይሄ እኔንም የሚመለከት ነው። ወደ ቤታችን ስንመጣ ለምንድን ነው እንደዚህ በልጆች ዙሪያ? ምክንያት። በባል ዙሪያ እሱ ነው ምክንያት፣ እሷ ናት ምክንያት። ወገኖቼ በጣም የሚገርመው በምክንያት የማናልፈው ቀን አለ፣ በምክንያት የማናመልጠው ቀን አለ። መጽሐፍ ቅዱሳችን ላይ በሚገርም ሁኔታ እኔ ስብከትም አይደለም እውነቱ ትምህርትም አይደለም፣ ግን ስለ ምክንያት ሳስብ ወደ ልቤ የመጡ ቃሎች ጥቂት ቃሎች አሉ። እነዛን ቃሎች ያንን ሐሳብ እንነጋገርበታለን። አንደኛው ያለው ምሳሌ 20 ላይ ነው። ምሳሌ 20 የሚገርም በጣም የሚገርም ቃል አለ። ምሳሌ 20 ቁጥር 4 ላይ ምን ይላል? ታካይ ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል፣ ምንም አያገኝም ይላል። ምን ይላል? ታካይ ሰው በብርድ ምክንያት አያርስም። የሚገርመው ነገር ምክንያት የሚያበዛን ሰው መጽሐፍ ቅዱስ ታካች ነው ይለዋል። ዛሬ በየትኛውም አቅጣጫ ምክንያት እያበዛንበት ስላለ ነገር ቆም ብለን እንድናስብ የምለው መጽሐፍ ቅዱስ ስም ስለሰጠው ታካች ነው የሚለው። ግን የሚገርመው አንድ አለ፣ ምክንያት ሰተን የማንቀርበት እዛ ጋር መጽሐፍ ቅዱስ ታካች አይለንም። ምክንያቱም ያ የማንቀርበት ቦታ በራሱ ሚዳኝ ስለሆነ ማለት ነው። ዛሬ ምክንያት እየሰጠን እየተጎተትን ያለንበት ነገር ምንድነው? እዚህ ጋር የምናየው ይህ ሰው ታካች የተባለው ይህ ሰው ማረስ የነበረበት ይህ ገበሬ ነገር ግን በብርድ ጊዜ፣ ዝናብ ባለ ጊዜ፣ መሬት ለም በሆነበት ጊዜ፣ በለሰለሰ ጊዜ አርሶ መዝራት ሲገባው ብርድ ነው ብሎ ምክንያት ሰጥቶ ሳያርስ ሲቀርና በበጋ ጊዜ ይለምናል። የታካይ ሰው ባህሪ አለ። እንዲህ እንዳይሆን እፈራለሁኝ። በሰላሙ ጊዜ ማገልገል በምንችልበት ጊዜ፣ ከቅዱሳን ጋር በሰላም ህብረት ማድረግ በምንችልበት ጊዜ፣ የታመመን መጠየቅ በሚገባን፣ ያዘነን ማስተዛዘን በሚገባን ጊዜ፣ ተጣልተን ያለን በሰላሙ ጊዜ መታረቅ በሚገባን ጊዜ፣ ይቅርታ ማድረግ በሚገባን ጊዜ፣ ይቅርታ መቀበል በሚገባን ጊዜ አለማድረግ ምክንያት እየሰጠን የሆንኩትን እኮ ስለማታቂ ነው እያለ እኛ ጋር ያለውን ስተት የሆነውን ነገር ለመደበቅ የኛን ድካም ዞር ብሎ ላለማየት የምንጠቀምበት መንገድ ማለት ነው ይሄ ምክንያታችን። ቁርጥ የሆነ ቀን በመጣ ጊዜ ብንለምን እንኳን የማናገኘው ሊሆን እንደሚችል ማሰብ ይገባናል። ዛሬ ሪዝን ስለምንሰጠው ነገር፣ ዛሬ ምክንያት ስለምንሰጠው ነገር ቆም ብለን እንድናስብ ያስፈልጋል። ዛሬ ለልጆቻችን ቤስት የምንለውን ነገር ያልሰጠነው ነገር ሪዝን አንስጠው። ምልስ እንበልና ከልጆቻችን ጋር ዲል አድርገን ይቅርታ እንጠይቅና እንቀጥል። ካቆምንበት ካለንበት ከገባን ጊዜ ጀምረን ከባል ከሚስት ጋር ከወዳጅ ጋር ከቤተ ክርስቲያን ጋር ከአገልግሎት ጋር በስራ ስፍራ በተለያየ ቦታ ምክንያት ሰጥተን ማድረግ ስንችል ያላደረግነው ነገር
ምክንያት ሰተን መጠየቅ ስንችል ካልጠየቅን ምክንያት ሰተን ተነጋግረን መፍታት ስንችል ያልሆነ ነገር ቢኖር ምክንያት ሰተን ማገልገል ስንችል ትንሽ ዋጋ እንኳን የሚጠይቀው ነው ያንን ዋጋ ከፍለን ወደፊት መሄድ ያቃተን ግን ምክንያት ሰተን ኤጓችንን ትተን humble ሆነን ማድረግ የሚገባን ነገር ግን ያንን ላለመልቀቅ ምክንያት ሰተን ዝቅ ላለ ማለት ኤጓችንን ላለመጣል who minus who በሚል መንፈስ ያዝነው ጥብቅ አድርገን በምክንያት ግን ምክንያት አለው ደስ የሚል ምክንያት ወደፊት እንድንቀጥል ብርታት የሚሰጥ ምክንያት ግን የሚገርመው ነገር በጋ ይመጣል ፍሬ የሚጠበቅበት ጊዜ ይመጣል ያን ጊዜ ላይ ብንለምን እግዚአብሔር ይታደገን ዛሬ ቆም ብለን ምክንያት የምንሰጠው ነገር ማሰብ አለብን በመቀጠል የሚገርመው ነገር እዛው ምሳሌ 26 ላይ ብዙ ጊዜ ብዙዎቻችን የምናቀው ምዕራፍ 26 ቁጥር 13 ላይ ታካይ ሰው አንበሳ በመንገድ አለ አንበሳ በጎዳና አለ ይላል ከፍለን ስናነበው ምን ይላል ስንፍናውን የሚደግም ሰው እንዲህ ነው ይላል የሚገርም ነው ስንፍናውን የሚደግም ሰው እንዲህ ነው ለራሱ ጠቢብ የሆነ የሚመስለው ሰው አየኸውን ይላል ለራሱ ጠቢብ ነው የሚመስለው የሚገርመው ይሄ ነው በጣም የከፋ ነገር ቢኖር ይሄ ነው ለራሳችን ሪዝን ስናዘጋጅ ስተታችንን የሚሸፍንልን ድካማችንን የሚሸፍንልን በሰዎች እንዳንወቀስ ከበር የምናረግበት ስለሆነ ይሄ በቃ ስንፍናውን የሚደግም ሰው እንዲልልና ለራሱ ጠቢብ የሆነ ነው የሚመስለው ስለዚህ ሪዝን በጣም እንደውም አንዳንድ ሰው ከእግዚአብሔር ቃል ያወጣ ሪዝን ያቀርባል ለምን ቢባል እሱ ጋር የታየው ጉድለት humble ሆኖ አጥፍቻለሁ ይቅርታ ተሳስቻለሁ አስተካክላለሁ ላለ ማለት ነው የሚገርም ነው የውቀት ሰው ነው ጠቢብ ነው ለራሱ የሚመስለው ጠቢብነት ማለት እኔ የገባኝ በእውነት የገባኝ ለራሴም እየነገርኳት ያለው ወልፈን ልትል ስትል መንገድ ያዥ ብዬ ለዚች ለረቂቅም የምነግራት ጠቢብነት ማለት humble-ነት ጠቢብነት ማለት ብዙ ማወቅን መግለጽ ሳይሆን ጠቢብነት ማለት ባወቁት መኖር አውቅ ያለው ብለን የምንለው እሱን መኖር እንጂ ባወቅነው ዕውቀት ውስጥ መሸፈን የማይገባውን ነገር መሸፈን አይደለም እየገለጥነው ዝቅ ማለት የሚገባን ቦታ ዝቅ እያልን መጣል የሚገባንን ኤጓችንን እየጣልን መሄድ ማለት ነው መጽሐፍ ቅዱስ ሲናገር በጣም ነው የገረመኝ ስንፍናውን የሚደግም ሰው እንዲህ ነው ለራሱ ጠቢብ የሆነ የሚመስለው ሰው አየኸውን ከርሱ ይልቅ ከሰነፍ ተስፋ አለው ይላል ታካይ ሰው ይላል አንበሳ በመንገድ አለ አንበሳ በጎዳና አለ ይላል ሳንቃ በማጠፊያው ላይ እንደሚዞር እንደዚሁ ታካይ ሰው ባልጋው ላይ ይመላለሳል ሪዝን አለ በቃ ምክንያታው ያለ ወደ ደጅ ለምን አትወጣ አንበሳ በደጅ አለ ለምን በጧት ተነስተን አታረግም አንበሳ በደጅ አለ በጣም የሚያሳዝን ዛሬ በምን ምክንያት ስለምን ያመካኘን ያለን ወገኖቼ ቅድም መጀመሪያ ላይ ሲጀምር በከተማዬ ላይ ወደ ጌታ ስለሄደው ወንድም አንስቼ ነበር እዛ ላይ ሆኜ ነው ምክንያት ተሰጥቶት የማይቀር ነገር ቢኖር ሞት ነገር ነው ያልጨረስኩት ነገር አለ ያላሳደግኩት ልጆች አሉ ገና መንገዳቸው ሩቅ ይሆን የኔን እርዳት እግዚአብሔርን ሆዱን ልንበላው አንችልም አይገርም ልናስቆመው የማንችል ነገር ቢኖር
ሪዝን ሰተን ልናመልጥበት የማንችልበት ነገር ቢኖር ሞት የሚባል ነገር አለ። ሪዝን ሰተን ላናገለግል እንችላለን። ምክንያት ሰተን አመካኝተን የዕለት ተግባራችንን ላንፈጽም እንችላለን። ምክንያት ሰተን ህብረት ላናረግ እንችላለን። ምክንያት ሰተን ይቅርታ መስጠት ሊያቅተን ይችላል። ምክንያት ሰተን ይቅርታ መቀበል ሊከብደን ይችላል። ምክንያት ሰተን ብዙ ነገር ማድረግ በቃ ምክንያት ሰተን ዞር ልንል እንችላለን። ምክንያት ሰተን ግን ከእንዲህ አይነቱ አካሄድ ልንቀር አንችልም። ምክንያት ተሰጥቶት የማይቀርበት ነገር ነው። ስለዚህ ዛሬ ምክንያት የምንሰጠውን ነገር ሻይ አፍልተን ማጥለያ ላይ እንደምናኖረው ማጥለል ይጠቅመናል። አጥልለን ማየት። ምክንያቱም ብዙ ምክንያቶቻችን የብዙ ጥፋቶቻችን መሸፈኛ ስለሆኑ ማለት ነው። እዚህ ጋር የምናገረውን ነገር እባካችሁ እኔ ራሴን አውጥቼ ነው እንደ በቃ ሰው ሆኜ አይደለም ማወራ ያለሁት። ራሴንም አድርጌ እኔም መንቃት እንዳለብኝ እኔም መነሳት እንዳለብኝ ለራሴ ነግሬ ነው የመጣሁት። ከነገሩ ውጭ ሆኜ አይደለም። በጣም የሚገርመው ከዚህ በፊት የተለያዩ በተከታታይ የሰራኋቸው ቪዲዮዎች አሉ እና ቅምሻ ብዬ ስል በጣም የሚገርመው ነገር መጀመሪያ ላይ ውስጤ ላይ ያለውን ሐሳብ አለ አይደለ በቃ ውስጤ ያለውን ሐሳብ ማውጣት ከቻልኩኝ በቃ አንድ ሰው ቢጠቀምበት ብዬ ነበር እና መጨረሻ ላይ ሰራሁት ቪዲዮ በጣም ነው እግዚአብሔርን የባረኩበት። ግን ምን አለበት ምክንያት ፈልገን ከምንጣላ ምክንያት ፈልገን ብንታረቅ ብዬና የሶሻል ሚዲያ ወዳጆቼ መካከል አንዲት እህት በእንትን እዚህ በሜሴንጀር ደወለች እና ምን አለችኝ? ምክንያት ፈልጌ ከህይወት ያስወገድኩት ብዙ ነገር ነበር አለች። ይጠቅመኝ የሚችል በእግዚአብሔር ቃል ሲመዘን ደግሞ በእርግጥ እግዚአብሔር ጎሽ የማይልበት እና የሚገርመው አለች በቃ ስትናገሪው በቃ ደንግጬ ነበር የምሰማው። እውነትም ግን ለመልካም ነገር ለምንድነው ምክንያት የማልፈልገው ብዬ ራሴን ታዘብኩት። ከዚህ ቪዲዮ በፊት ተመሳሳይ መንፈስ ያለው ሰርቼ ነበር። አንዳንድ ሰዎች ደግሞ አሉ ለቂቅዬ አዩኬ ይገርመኛል። አንዳንድ ሰዎች ጥያቄ ደግሞ እኔንም ቪዲዮ ስሰራ እኔ ስለምማርበት እኔ ስለተማርኩበት ነገሮችን ስመለከት በውስጤ የሚመጡትን ሐሳብ አብላልቼ ነገሩ እኔንም ይመለከታል ለሌላውም ይጠቅማል ብዬ ነው የምሰራው። እና ምን ልላችሁ ነው ልክ ለቅሶ ሰሞን ላይ የሚገርም ነው ከብዙ ነገር ምክንያት ለምሳሌ ሀዘኑ ምክንያት ሆኖ ከስራ ቀርተናል አይደለ? ጥሪዎች ተጠርተን ምክንያት ኖሮን ጥሪ ቀርተን እናውቃለን። አሁን መለየት ያለብን ማመካኘት ይሄ ኤክስኪዩዝንና ሪዝንን በጣም ለይተን እንድታዩልኝ እፈልጋለሁ። ታዲያ እንዴ አንዳንድ ነገሮችን ማድረገው በምክንያት ነው ወይም ደግሞ አንዳንዱ ነገር ሪዝኑ ልክ ነው ነግራችኋለሁ። ትክክለኛ የሆኑ ንጹህ የሆኑ ሪዝኖች አሉ። ግን አሁን እንደ መጽሐፍ ቅዱሳችን ያለው በደጅ አንበሳ አለ መረጃ እኮ አልደረሰውም ይሄ ሰው ምንም አይነት የሚያውቀው ነገር የለም። መረጃ እንትን አንበሳ በደጅ እንዳለ ታካይ ስለሆነ እኔ የማወራው እግዚአብሔር ጎሽ የማይላቸው ምክንያቶች ከዚህ ከኤጎ ተነስቶ የሚመጣ ከማንነት ተነስቶ የሚመጣ ሃምብልነት ከማጣት የተነሳ የሚመጣ ያንን ማመካኘት ነው ማለት።
ያ ማመካኘት ደግሞ የሚገርመው የማያስቀረን ቦታ አለ። አመካኝተን የማንቀርበት ቦታ አለ። ምናልባት በምድር ላይ በምንኖረው ኑሮ ውስጥ አመካኝተን የምንቀራቸው የማናደርጋቸው የማንሆናቸው ነገሮች ሊኖሩ ይችላሉ። ይሄ ጥሩ ያለው ነው ማመካኘት። ግን ደግሞ አመካኝተን የማንቀርበት ቦታ አለ። እንዲህ አይነቶች ድንገተኛ መሄዶች ሲመጡ አመካኝተን አልነገርከኝም እኮ ስለዚህ አሁን አልመጣም አይባልም፣ አይቻልም። ያላስተካከልኩት ነገር አለ ስለዚህ ሬዲ ሳሎን የመጣ አይባልም። ስለዚህ ይሄ እኔ ማወራው ኤክስኪውዝን እና ሪዝንን በጣም ለዩልኝ፣ በጣም ለዩልኝ። አለ ትክክለኛ ሪዝን ሰተን የምንሆንበት ግን ፍሬው ሲታይ ትክክለኛ ያልሆነ ጀስት በጋ በመጣ ጊዜ ለማኝ የሚያደርገን አይነቱ ምክንያት ህይወታችን ላይ ካለ ፈተሽ አድርገን ማስወገድ አለብን። ኢየሱስ ክርስቶስ የመጣበትን ዘመን ስናስታውሰው ትዝ ካላችሁ ጥሩ ዘመን አይደለም። ኢየሱስ ክርስቶስ የሚቀበሉት በጣም ኢየሱስ ክርስቶስ መሆኑን የእግዚአብሔር ልጅ መሆኑን የሚያምኑ የበዙበት የኢየሱስ ክርስቶስ የአመጣጡ መንገድ ገብቷቸው ልክ ነው የሚሉ በበዙበት ዘመን አይደለም ኢየሱስ ክርስቶስ የመጣው። ቤተ መቅደሱ ኢየሱስ ክርስቶስን በዛ መልክ የሚጠባበቅበት ዘመን አይደለም ኢየሱስ ክርስቶስ የመጣው። እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚዋጉለት የሚፋለሙለት ማጆሪቲ የበዛ ሰው ያለበት ዘመን ላይ አይደለም ኢየሱስ ክርስቶስ የመጣው። በምድር ደረጃ ስናስበው ራሱ ምድሪቷ ምድረ በዳ አይነት ናት። ላይክ ኢየሱስ ክርስቶስ ሲመጣ ፖለቲካው ምቾት ያለው አይደለም፣ ሃይማኖታዊ ሂደቱ ምቾት ያለው አይደለም። የኢየሱስ ክርስቶስን መምጣት ከእንደዚህ አይነት የቤተሰብ ግንድ ውስጥ በእንደዚህ አይነት አካሄድ ቦታ ከመንግስታት ጀምሮ እስከ ሃይማኖት መሪዎች የሚጠበቅ አልነበረም። ምድረ በዳ ነው። ኢየሱስ ክርስቶስ በማንነቱ እንዲቀጥል የማያደርግ እንዲያፈራ የማያደርግ በእውነት በዚህ ውስጥ መጥቶ ሊያድን ይችላል ወይ የሚያሰኝ ነው። እሱን ደግሞ ምልክቱን ካያችሁት ኢየሱስ ክርስቶስ ሊገደል ሲወሰድ ኢየሱስ ክርስቶስ ከሞተ በኋላ የኤማውስ መንገደኞች አንደኞቹ ናቸው ወደ መጡበት ነው የተመለሱት። ርቀው ነው የሄዱት። የሚያስቀጥላቸው ነገር አልነበረም። እንዲጠባበቁ የሚያደርጋቸው ነገር አልነበረም። ጴጥሮስን ስታዩት የተባለው የተነገረበት የተፈጸመበት ነበር። ካደ አይመስልም። በቃ ኢየሱስ ክርስቶስን ጌታ ነው አዳኝ ነው እሰይ አሁን ሞተ ለኃጢአቴ ነው በቃ ከ3 ቀን በኋላ ይነሳል ተብሎ እንዲጠበቅ የሚያደርግ የቤተ መቅደስ ወሬ አልነበረም። ቤተ መቅደስ ህዝብን ለዚህ ሲያነሳሳ ለዚህ ሲቀሰቅስ ለዚህ ሲያዘጋጅ አናይም። ሃይማኖታዊ ስርዓቱ ያንን ሲያደርግ አናይም። ስለዚህ የኢየሱስ ክርስቶስ ሞት በራሱ በቃ ከሪዝን አልባ ህይወት በቃ የሆነ መንገድ የሄደ አምላክና ጌታ ነው። እንደኛው ደግሞ በምድር ሲኖር ሰው ነበረ ከኃጢአት በቀር። ኢየሱስ ክርስቶስ በእንዲህ አይነት ሁኔታ ውስጥ ሚሽኑን የፈጸመ አምላክ እንደ ሰው ለኛ ምሳሌ የሆነ ኢየሱስ ክርስቶስ በእንደዚህ አይነት ሃይማኖታዊ ዝግጅት በሌለበት ሃይማኖት መሪዎች ክርስቶስን ሰዎች እንዲቀበሉትና እንዲያስተናግዱት ምንም አይነት ነገር በማያረጉበት ፖለቲካው ቅውጥ ባለበት ምክንያቱም ትዝ ካላችሁ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ለደቀ መዛሙርቱ ከመሄዱ በፊት ሐዋርያ ስራ ላይ ሲገለጥላቸው የመጀመሪያው ጥያቄያቸው የእስራኤል መንግስት ተመልሳለ መቼ ነው የሚመለሰው ጥያቄያቸው። ስለዚህ ፖለቲካው ራሱ ኢየሱስ ክርስቶስ በቃ የሚመች አልነበረም ከሱ መንግስት ጋር። እሱ የሚያወራው የሰማይ መንግስት እነሱ የሚያወሩት የምድር መንግስት በቃ የማይገናኝ ነበር።
ኢቭን የሚያስተምራቸው አብረውት ይጓዙ የነበሩ ብዙ ተአምራት ያዩ እነሱን ራሳቸው ሁለት አድርጎ ልኳቸው በእጃቸው ተአምራት እንዲሆን ያደረጋቸው ደቀ መዛሙርቶቹ እንኳን እሱ ከሄደ በኋላ ከመንፈስ ቅዱስ ሙላት በኋላ ዳይናሚክ የሆነ የአገልግሎት ህይወት ውስጥ ገቡ እንጂ እኮ በቃ እንዲቀጥል ብርታት የሚሰጠው ነገር አልነበረ። እሱ ግን ዓላማ ያለው አምላክ የመጣበትን የሚያውቅ አምላክ ስለነበረ ከሪዝን ውጪ የሆነ ህይወት ይሄ ከማመካኘት ውጪ የሆነ ህይወት ነው የኖረው። እና ዝም ብዬ ራሴን ስመለከተው ለምንድነው ህይወቴ ሁሉ ጊዜ ምክንያታዊ የሚሆነው? ለምንድነው መሆን የሚገባኝን የእግዚአብሔር ቃል የሚለኝን እንዳልሆን የሆንኩት? የሚያፈራ ህይወት ባይዘወይ ህይወታችን በህይወታችን ላይ ማመካኘት ስናበዛ ወይም ደግሞ በማመካኘት ተወጠረን ስናል አንዱ ቼክ የምናደርገውና በትክክለኛ የኔ ህይወት በማመካኘት ውስጥ በቃ በዛ ውስጥ የተሞላ ነው ወይንስ እንዴት ነኝ ብለን ራሳችንን ለመፈተሽ ከፈለግን ማየት ያለብን ፍሬያችንን። ፍሬ ይናገራል። ፍሬያችን ይናገራል። ቼክ ማድረግ ነው ያለብን። የይቅርታ ህይወታችንን ቼክ ማድረግ፣ የጸሎት ህይወታችንን ቼክ ማድረግ፣ የአገልግሎት ህይወታችንን ቼክ ማድረግ፣ የህብረታችንን ቼክ ማድረግ፣ ከግራ ከቀኝ ቼክ ማድረግ፣ በቃ ቼክ ማድረግ እያፈራሁበት ነው ወይንስ በእያንዳንዱ ነገር ላይ ሪዝን ምክንያት ሄኖክ ያደረኩት ለዚህ ነው፣ ይቅርታ ያላረኩት ለዚህ ነው፣ እኔ እኮ ከዚህ ሰው ጋር ማልገናኘው ለዚህ ነው፣ ይሄን ሰው ማናገር የማልፈልገው ለዚህ ነው፣ ይሄን ሰው ማየት የማልፈልገው ለዚህ ነው። ምሕረት ይብዛልን በእውነት ጌታ ምሕረት ያድርግልን። አንዱ ትልቁ ግን ምክንያት በህይወቴ የማበዛው ለምንድነው ብዬ ራሴን ሳየው፣ አንደኛ ድክመቴን ጥፋቴን ማቅለል ስለምፈልግ። ማቅለል ሰዎች ስፔሻሊ ሰዎች እንዲያደርጋል እንዲያደርገሻል እንዲህ አይነት ነገር አያለው ይሄ አካሄድ ትክክል አይመስለኝም ብለው ሲሉ ምክንያት የምንደረድር ከሆነ ያንን ነገር ለማቅለል ነው የምንጠቀምበት። በሰዎች አይምሮ ያ ነገር ከብዶ እንዳይቀመጥ ሰዎች እንዲቀበሉልን። ግን በጣም የተሳሳተ አካሄድ። መጽሐፍ ቅዱስ ምክንያት የሚያበዛን ሰው ታካች ይለዋል። የታካች ሰው ባህሪ ደግሞ ይሄ ነው። በእያንዳንዱ ነገር ምክንያት። ሌላው ለራሴን ስፈትሽ ምንድነው ያልኩት? ምክንያት የምናበዛ ሰዎች ለሰውም ለእግዚአብሔርም ነው ምክንያት የምናበዛው። ለሰውም ለእግዚአብሔርም። ምክንያቱም እግዚአብሔርም ከኛ የሚጠብቀው ነገር አለ፣ ሰዎችም ከኛ የሚጠብቁት ነገር አለ። ስለዚህ ለእግዚአብሔርም የሚጠብቅብንን ሲያጣ ምክንያት እንሰጣለን፣ ሰዎችም የሚጠብቁብንን ነገር ሲያጡ ምክንያት እንሰጣለን። በሰዎችም በእግዚአብሔርም ዘንድ የሚጠበቅብንን ነገር አለማድረጋችን ምክንያት እንድንሰጥ በዛ እንድንሸፍነው። ግን አንድ ነገር በጣም የገባኝ ምክንያት ከተጠያቂነት ነፃ አያደርገንም። አንደኛ ምክንያት ከተጠያቂነት ነፃ አያደርገንም። ሁለተኛ ምክንያት ሰጥተን የማናመልጠው ነገር አለ። ሁሌ ምክንያት በመስጠት እንደምንቀጥል አናስብ። በህይወታችን ፍጻሜ የመጨረሻው ሰው መሄዱ ነው። ምክንያት ሰጥተን አንቀር። በምንም እድሜ እንሁን፣ በምንም የእውቀት ደረጃ እንሁን፣ በምንም የኑሮ ደረጃ እንሁን፣ በምንም አይነት ስታተስ ውስጥ እንሁን፣ ምክንያት ሰጥተን የማንቀርበት ነገር አለ። ታዲያ ምክንያት ሰጥተን የማንቀርበት ነገር ካለ ምን አለበት በምድር ስንኖር ረብ ለሌለው ነገር ምክንያት ባናበዛ። እግዚአብሔር የሚጠብቅብንንም ሰው የሚጠብቅብንንም እንደ እግዚአብሔር ጸጋ ልክ ብናደርገው፣ እግዚአብሔር በውስጣችን ባበዛው ልክ ብናደርገው። መቼም ይህንን ቪዲዮ ብዙ ህዝብ ነው የሚመለከተው አውቃለሁ። የሚመለከተው ሁሉ መረዳቱ አንድ አይነት ነው ብዬ አላምንም። ደጋግሜ የማወራው ነገር
ነፃ ያልሆንበት ነገር ስለሆነ በጣም ራሳችን ላይ ቁማር መጫወት የምንወድነን። እኔ ስፔሻሊ ይቅርታ አድርጉልኝ መናገር በጣም ፈልገው ይሄ የወንጌል አማኙ ነው። በራሳችን ላይ ቁማር መጫወት እንወዳለን። ራሳችንን ማታለል እንወዳለን። እንፋታ ከእንደዚህ አይነቱ ነገር። ቁማር በራሳችን ላይ ተጫውተን ራሳችንን አታለን ራሳችንን ከተጠያቂነት ዞር አድርገን ኃላፊነት ባለመውሰድ ህይወት ውስጥ ሆነን እየኖርን እንዲሁ ምክንያት ሰተን የማንቀረው ቦታ አለ። በቃ በህይወታችን ውስጥ ሞት የሚባለውን ነገር እያሰብነው እንኖር። ሪዝን ሰተነው መቅረት አንችልም። እኔ እኮ ሞት ሆይ ልመጣም አልችልም። አሁን በክርስቶስ የተሸነፈው ሞት እኔ እሱ ጋር ጥያቄ የለኝም። ሞት በክርስቶስ ተሸንፏል። እኔ የማወራው በአካል እግዚአብሔር በዓላማና በፐርፐዝ እዚህ ምድር ላይ አስቀምጦናል። በዓላማ አስቀምጦናል። ስንፈጠር ስንወለድ እግዚአብሔር በውስጣችን ሊያደርግ የፈለገው ዓላማ አለ። ስለዚህ የምንኖረው ለዚህ ዓላማ ነው። እኔ አሁን ዘላለም የተቀጣው ሞት ጋር አይደለም የማወራው። እሱ ክርስቶስ ኢየሱስን በመቀበላችን የዘላለም ህይወት በማግኘታችን ከዘላለም ሞት ታድጎናል። እሱ ጋር ጥያቄ የለም። በስጋ ከዚህ ምድር በመሰናበት ነው ማወራው። ሪዝን ሰተን አንቀርም። ያልሰራሁት ነገር አለ፣ ያልጨረስኩት ነገር አለ፣ የሰጠኝን አጀንዳ አልሰራውም፣ ልጆቼ ገና አላደጉም፣ ጌታ ሆይ እድሜ እኮ ገና ነው፣ ይቅርታ ያላረኩለት አለ፣ ይቅርታ ያልተቀበልኩት አለ፣ ጌታ ሆይ ከእንደዚህ ፕላን እግዚአብሔር ያንን ኤክሰፕት አያደርገውም እያልኳችሁ ነው፣ ለእኔም ለእናንተ። እሱ የታካይ ሰው ህይወት ባህሪ ነው። ዛሬ በየትኛው መንገድ ሪዝን እየሰጠን ይሄ ምክንያት የማይረቡ ምክንያቶች እየሰጠን የተለያየናቸው ነገሮች ካሉ ያቆየናቸው ነገሮች ካሉ ነገ ወደ ልመና የሚያመጡን ነገሮች ካሉ በእውነት ነው የምላችሁ ዛሬ መንቃት እንዲሆንልን እላለሁ። ምክንያቱም ይህንን ሁሉ ነገሮች ምክንያት ሰተን አላደረግንም። ምክንያት ሰተን ግን የማንቀርበት ነገር አለ። ከዚህ ምድር ላይ በስጋ መነሳት አይ ነው ወደ ዘላለም ህይወት ነው መንገባው። ወደ ተዘጋጀልን ስፍራ ነው መንገባው። እልልልልልልል ያስብላል። አሜን። ግን ደግሞ እዚህ ምድር ምሽን ተሰጥቶናል። ያንን ምሽን ላለመፈጸም በቃ ምክንያት አናብዛ። ቢሲምፕል ቅልል አለ አይደለ? በመንፈሳዊ ነገር እንክበድ እንጂ ይሄ በስጋው ኮምፕሊኬትድ ሆነን አንክበድ። የተዛባ እኮ ነገር ነው። መጽሐፍ ቅዱሳችን እኮ ቅድም በጣም ነው ጠቢብ ነው የሚመስለው፣ ዕውቀት ያለው ነው የሚመስለው። ግን ታካች ይለዋል መጽሐፍ ቅዱስ። ያረገውን ነገር በጥበብ በዊዝደም እንዳደረገ አድርጎ ሊያስብ ይችላል። ግን ምክንያት ሰጥቶ ነው የሚያደርግ ያለው። ምክንያት ማምለጫ፣ ኃላፊነት ላለመውሰድ፣ ሀምብል ላለመሆን፣ ኤጎ ላለመጣል፣ በእግዚአብሔር ፊትም በሰውም ፊት ዝቅ ብሎ ላለመታየት። እውነት እግዚአብሔር ይታደገን። እኔ ጌታ ሆይ ታደገኝ እያልኩት ነው። እግዚአብሔር በፍጹም እግዚአብሔር የማይቀበለው ምክንያት እግዚአብሔር ጎሽ የማይለው የታካችነት ባህሪ ያለው ያንን ምክንያት በፍጹም መኖር አልፈልግም በዛ ውስጥ። ለእናንተም እንደዛ ይሆንላችሁ ይህን ቪዲዮ ለምትመለከቱ። ዝም ብዬ ግን ይሄንን ህይወት ሳስበው ከምን የመጣ ነው ብዬ ሳስብ የኢየሱስ ክርስቶስን ህይወት ቀደም ብዬ እንደነገርኳችሁ ማየት ጀመርኩኝ። ኢየሱስ የመጣበትን ዘመን ሳስበው ጎሽ የሚለው የለም። ኢየሱስን በዛ ዘመን እንኳን መጣህልን ተዘጋጅተን እየጠበቅን ነበር የሚል አይደለም የሚባልበት ዘመን አይደለም። ኢየሱስ የሚጠበቀው ፓላስ ከሆነ ቤተ መንግስት ውስጥ ነው። ኢየሱስ የሚጠበቀው እንግዲህ አይዶኖ በቤተ ክርስቲያን ስርዓት ፈሪሳውያን ምናምን ከሆኑት መካከል ሜቢ ከማርያምና ከዮሴፍ አልተጠበቀም። ኢየሱስ ክርስቶስ አመጣጡ በዛ መልክ አልተጠበቀ። ግን ስላልተጠበቅኩኝ ብሎ ሚሽኑን አልተወም፣ ማፍራቱን አልተወም፣ መለምለሙን አልተወም፣ ጨውም ብርሃንም መሆን አልተወም። ኢየሱስ ክርስቶስ ባይጠበቅም ቤተክርስቲያን በዛ ልክ ተዘጋጅታ ባትጠብቀው፣ ፖለቲካው ምቾት ባይኖረው፣ ታምራትና ስንት ድንቅን እያዩ ደቀ መዛሙርቱ የሚፈልገውን ያህል እየሆኑ ባያያቸው፣ እሱ ግን የመጣበትን ዓላማ
ከመኖር በምክንያት ዞር። እንደኛው ሰው ነው። ተርቧል፣ አዝኗል፣ አልቅሷል፣ ተርዟል፣ ተጠልቷል፣ ተገፍቷል። ግን እየተወ ነው። በእውነት ይብዛለን። ስለዚህ አሰብኩት ጌታ ኢየሱስ በቃ ልንሆን የተገባው የተጠራ ነው የሱን ህይወት ስለሆነ ማለት ነው። ለራሴ የተጠራሹ ይሄንን ህይወት እንድትመስይ ነው። ስለዚህ ይሄ ህይወት ምን ይመስላል ታዲያ? እንዴት ነው ራሴን የምፈትሸው ብዬ ሳይ ማየት ጀመርኩ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እውነተኛ የወይን ግንድ እኔ ነኝ። ከዚህ እውነተኛ የወይን ግንድ ጋራ የተጣበቀ ደግሞ ማን ይባላል? ቅርንጫፍ። እነማ? እኛ። የወይን ግንዱንም ቅርንጫፉንም ደግሞ እንዲያፈራ ተመልካቹ የሚያየው ማን ነው? አባቴ ነው። ፍሬ የሚጠብቅ አባት አለ። ገበሬው አባቴ ነው። ፍሬ የማያፈራው በእኔ ያለው የሚገርም። ለዚህ ነው ራሴን ጨምሬ የወንጌል አማኙ ላይ ነው ፎከስ ማድረግ መፈልገው ያልኩት። በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ደግሞ ምን ያደርገዋል? ያጠራዋል። እኔ ዛሬ የተተከልንበትን ነው ቆም ብለን እንድናስብ የምፈልገው። ምንም ጥያቄ የሌለው እንደነገርኳችሁ ነው። እኔ ይሄ ሶሻል ሚዲያ በጣም ብዙ ቦታ ከቶኛል። በጣም ከብዙ ሰው ጋር እንገናኛለሁ። የብዙ ሰው ኢሾዎች ውስጥ እገባለሁ። የራሴንም ህይወት አያለሁ። በአካባቢዬም እመለከታለሁ። በጣም የሚገርመው ነገር እንደኛ እንደ ክርስቲያኖች ኦነስት ሆኖ እውነተኛ ሆኖ መኖር የከበደው የለም። ታዲያ የትኛው ግንድ ላይ ተጣብቀን ነው እንዲሆን ነው? የሚገርም ነው። እንደኛ እንደ ክርስቲያኖች ለማስታረቅ የሚቸግር ይቅርታን ለማድረግ ይቅርታንም ለመስጠት የሚቸግር ያለበት ቦታ የለም። እንደኛ እንደ ክርስቲያኖች ወንድሜ ከኔ ይልቅ ይበልጣል፣ እህቴ ከኔ ይልቅ ትልቃለች፣ ትበልጣለች የሚለው መንፈስ ይዞ መፈላለግ መቀባበል የተቸገረበት ሌላ የለም። እውነትም ይሁን ውሸትም ይሁን ሌሎች ጋር የምናየውና እኛ ጋር ያለው የተለየ ነው። እኛ የወይን ግንድ ላይ ነን ብለን ቅርንጫፎች ሆነናል ብለን የሚታይብን ፍሬ ግን ከባድ ነው። ለራሴም የነገርኩትን ነው የምነግራችሁ። ራሴን የፈተሽኩበትን ነው የምነግራችሁ። እናንተ ጋርም አለ። ተፈራርተን አለቀ። እግዚአብሔር በእውነት ነፃ ያውጣ። ይሄ ቃል ገና ለሚመጡት የተጻፈ አይደለም። ብዙ ዓመት በእግዚአብሔር ቤት ስለተቀመጠ የክርስቶስን ፍቅር ለጠገበ በህይወታችን ደግሞ ደጋግሞ ምሕረቱን ለገለጠ ለኛ የተጻፈ። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አንዳች ይቻለው እንዲሁ እንዳይቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉ። ኢየሱስ ክርስቶስ የሚያወራው ስለ ትክክለኛ ፍሬ ነው። የሆነ ፍሬማ አለ። ያ ፍሬ ግን ክርስቶስ ላይ ግንዱ ላይ ተጣብቀን ያፈራነው ፍሬ አይደለም። መራራ ፍሬ ነው። ትህትና የሌለው ፍሬ ነው። እውነተኝነት የሌለው ፍሬ ነው። ለጋስነት የሌለው ፍሬ ነው። የሚተው ልብ የሌለው ፍሬ ነው። ይቅርታ የማያደርግ ፍሬ ነው። ይቅርታ የማይቀበል ፍሬ ነው። በእውነተኛ መውደድ በእውነተኛ ፍቅር የማያይ ፍሬ ነው። ከተመቸው ጋር ብቻ የሚሮጥ ያ ፍሬ ነው። አቅንቶ የማይሄድ ፍሬ እሱ ነው።
ከክርስቶስ ጋር የተጣበቀ የሚያፈራው ፍሬ ራሴን ቼክ በእውነት በዚህ ቃል ራሴን እየፈተሽኩ ፍሬዎቼን እያየኋቸው መራራ የሆኑት ፍሬዎች ምን አይነት ምክንያትና ሪዝን እንደተሰጣቸው እያየሁ ኃላፊነት ላለመውሰድ ኃላፊነት ስትወስዱ ዝቅ እኮ ስለምትሉ ነው። በህይወታችሁ ኃላፊነት ስትወስዱ ዝቅ ነው የምትሉት። ባይዘው ከናንተ ባነሰው ዘንድ በእውቀት ሊሆን ይችላል፣ በገንዘብ በሀብት ሊሆን ይችላል፣ በኑሮ ደረጃ በተለያየ ብቻ መብለጥ በሚባለው ነገር በምትበልጡት ሰው ፊት እሱ በዛ ነገር ትንሽ ነው ብለን በምናስበው ሰው ፊት ሪዝን አልባ ስንሆን ዝቅ ነው የምንለው። ምክንያት አልባ ስንሆን ኃላፊነት የምንወስድ ነው የምንሆነው። ለዚህ ኃላፊነቱ የኔ ነው እንላለን። ባይዘዌ ኃላፊነትን እንደ መውሰድ መባረክ የለም። እግዚአብሔር ደግሞ ሲታይ በቃ ሲወጣ ታዩታላችሁ፣ አብራችሁ ሲንቀሳቀስ ታዩታላችሁ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። የሚገርም ነው። ከትክክለኛው ግንድ ጋር ተጣብቀን ትክክለኛ ቅርንጫፍ ሆነን ትክክለኛ ፍሬ መስጠት ስንችል የሚሆነው አንዱ ትልቁ እግዚአብሔር አብ ይከብራል። ዘመናችን ላይ ይከብራል፣ አገልግሎታችን ላይ ይከብራል፣ ህብረታችን ላይ ይከብራል፣ ጓዳችን ላይ ይከብራል፣ ልጆቻችን ላይ ይከብራል፣ ትዳራችን ላይ ይከብራል፣ ጤንነታችን ላይ ይከብራል፣ መውጣት መግባታችን ላይ ይከብራል። ቃሉ ነው የሚለው። ይሄ ለኔም ነው፣ እኔም ለኔ ነው። በእውነት እኔ አሁን ሰሞኑን የሆነው ነገር ከተማዬ ላይ ምክንያቱም አይሰጠው ምክንያት ሰጥቼ ልቀረው የማልችለው መንገድ ነው እያልኩ ለራሴ እየነገርኩ በቂ ይህንን መንገድ እኮ ምክንያት ሰጥቼ ሰዓቱ ረፈደ አልችልም አትይ፣ የቀረኝ ነገር አለ ብለሻል፣ ያላፈራሁት ነገር አለ። ትክክለኛ ቅርንጫፍ ግንዱ ላይ ሆኜ ትክክለኛ ፍሬ ሰጥቼ አብ እንዲከብር እሱን እኮ ላረግ እያሰብኩ ነበረ። በቃ አሁን እኮ ኦልሬዲ ወስኜ ከዚህ ጋርም ተስማምቼ ከዚህኛው ጋርም ታርቄ ይሄኛው እዚህ ጋርም ሰጥቼ አሜን ብዬ ይሄንን የጸሎት የማለዳ ጸሎቴን አስተካክዬ የምፈልገውን የጾም ጸሎት በቃ ብዬ እሱንም ልጀምር ብዬ ባልኩበት ሰዓት እኮ ነውና ቆይን ላድርግ ብለን ሪዝን ሰጥተን ልንቀር የማንችለው ወገኖቼ። ህይወታችን በአብ ዘንድ በአብ ፊት ስንቆም የምናፍርበት አንገት የምንደፋ በደህንነታችን ሲኦል ላንገባ እንችላለን። በህይወታችን አካሄድ በህይወታችን ፍሬ ግን አንገት ልንደፋ እንችላለን። በእግዚአብሔር ፊት ገለባ የሆነ ነገር ይዘን እንዳንቀር ድንገት ምክንያት ሰጥቶ መቅረት የማይችል ድንገት ነገ ላይ ብዙ ፕላን ተደርጎ ደህና አደሩ ብሎ ጠዋት እንገናኝ ብሎ ድንገት በምክንያት የማይቀር በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ። አይገርምም? ደቀ መዝሙር የሚያሰኘን የክርስቶስ ኢየሱስ ደቀ መዝሙር የሚያሰኘን የእግዚአብሔር ቃል በእኛ ሲኖር ምክንያት በሌለው መልክ የእግዚአብሔር ቃል በህይወቱ ያለ ሰው ምክንያታዊ አይደለም።
ለመጸለይ እያልኳት ነው። የእግዚአብሔር ምክንያት ያደረኩትን ነገር ሁሉ አሰብኩና ጌታ ምህረት አድርግ። የእግዚአብሔር ቃል በኔ ውስጥ ሰውሬው ቢሆን የእግዚአብሔርን ቃል በውስጥ ያስቀምጨው ቢሆን በኔ ዘንድ ተገኝቶ ቢሆን ለምንም ነገር ምክንያት አልሰጠም። ምንም አይከብደኝ። የእግዚአብሔር ቃል መስታወት ስለሆነ ሁሉ ጊዜ መነሻዬ ከራሴ ነው የሚጀምረው። ራሴን ነው ማለት። ስለዚህ አምብል መሆን አይቸግረኝ፣ መተው አይቸግረኝ፣ መልቀቅ አይቸግረኝ፣ ኃላፊነት መውሰድ አይቸግረኝ፣ ይቅርታ ማለት አይቸግረኝ፣ ይቅርታ መቀበል አይቸግረኝ፣ በእግዚአብሔር ፊት ማልዶ መነሳት አይቸግረኝ፣ አምሽቶ በጌታ ፊት መጸለይ አይቸግረኝ፣ አንደበቴን ጠባቂ አኑር ብሎ አንደበትን ጠብቆ መኖር እግዚአብሔር ይርዳል። እሱ ብቻ አይደለም፣ እግዚአብሔር ቃል በእኛ ሲኖር ደቀ መዝሙር እንሆናለን። ደቀ መዝሙር ስንሆን ትክክለኛ ፍሬ ማፍራት እንችላለን። ትክክለኛ ፍሬ ስናፈራ እግዚአብሔር አብ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ ይልና በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነገር። ስለዚህ ትክክለኛ ግንድ ክርስቶስ ኢየሱስ ላይ እኔ በትክክል ተጣብቄያለሁ። ከተጣበቅኩስ ትክክለኛ መጣበቅ ነው ወይ? ተጣብቆ ቆረጥና ወደ እሳት መጣላል። ተጣብቆ እኮ ነው። ምክንያቱም ምዕራፍ 15 ቁጥር አለ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ደግሞ ምሕረቱን ሲያበዛ ልክ እንደዚህ ያነቃንና ይጠቁመንና ይገርዘዋል። ለምን? ብዙ እንዲያፈራ። ስለዚህ ዛሬ ይሄ መልእክት ለእናንተም ለኔም ነው። እቺ ቅምሻ ለእናንተም ለኔም ነው። ቆም ብለን እናስብ። ምክንያት እየሰጠን ስላለው ነገር፣ ስላቃተን በጣም ያቃተን ነገር ላይ በእግዚአብሔር ፊት እንጩ። ግን ምክንያት ማብዛት መጽሐፍ ቅዱሳችን ታካች ነው ይላል። ታካችነት ደግሞ በደል። ማመካኘታችን ነፃ ያደረገን ከየትኛውም ነገር ነፃ ያደረገን እዚህ ጋር ከተጻፈው ዮሐንስ መጽሐፍ ላይ ምዕራፍ 15 ላይ ከተጻፈው ነፃ ያደረገን ከተጠያቂነት አናመልጥ። ስለዚህ ዛሬ ምክንያት እየሰጠን ድካማችንን ለመሸፈኛ ያልኖርነውን ኑሮ ለመሸፈኛ የሚጠበቅብንን እግዚአብሔርም ሰውም የሚጠብቅብንን ህይወት ያልኖርነውን ለመሸፈኛ የምንጠቀመውን የምናደርገው ምክንያት ወደ ኋላ ትተን ምክንያት እኛ ኃላፊነት መውሰድ የሚገባን ነገር ላይ ኃላፊነት ወስደን ወደፊት መቀጠል። እግዚአብሔር ይርዳል። እንዳልኳችሁ በዚህ በገጠመን ሐዘን በዘዌ ሌላ ቦታ ሆናችሁ የምትሰሙኝ ይህንን ቪዲዮ የምትከታተሉ ቤተክርስቲያናችንን ከተማችንን ያንቀጠቀጠ ያሳዘነ ልብ ያራደ ሐዘን ግን ብዙዎች ጋር ሳወራ ሁሉ ሰው የቀረለት ነገር አለ። ግን ሐዘን ጋር ሄደን የምንማረው ትምህርት በሰው ባህሪ ካሳለፍነው ከህይወት ልምዴኔ ጎበዞች ነን፣ እንረሳለን። በጣም እንደዚህ አንቀጠቀጠን ከተባለ አንድ ወር ይዘነው የምንመጣው። እኔ በእውነት አሁን በቃ በነቃ አይምሮ መርሳት አልፈልግም እያልኩት ነው ለጌታ። መርሳት አልፈልግም። ምረሳው በስቷል። በረሳው ቁጥር የኔ ህይወት ፍሬ አልባ ይሆናል። አንድ ወጣት እንግሊዝ ሀገር የሚኖር ካሌብ የሚባል ልጅ ነው። ስሙን በጠራ ምንም አይደለም። ብዙ የሶሻል ሚዲያ ሰው ስለነበር አሁን ትንሽ ቆይቷል ወደ ጌታ ከሄደ። በድንገተኛ ካር አክሲደንት ኢትዮጵያ ውስጥ ነው የሄደው እና በጣም ወዳጄ ነበር። በሶሻል ሚዲያ እንገናኝ ነበር እና አንድ ነገር ይለኛል። ረቂቅ
እያንዳንዱን ቀን እንደመጨረሻ ቀን ነው ይለኝ ነበር። እያንዳንዱን ቀን እንደመጨረሻ ቀን ስትኖሩ the best የሆነውን ነው የምትኖሩት። ከሰው ጋር the best፣ ከራሳችሁ ጋር the best፣ ከእግዚአብሔር ጋር፣ ከጎናችሁ፣ ከልጆቻችሁ፣ ከቤታችሁ ጋር ለቀኑ የምታረጉት ነገር ራሱ በቃ ነገ የኔ ባይሆን ብላችሁ ነው። ስለዚህ ማመካኘት የሰነፍ ነው፣ የታካሽ ነው። የትኛውም ማመካኘት እንደምል እርግጠኛ ነኝ ገብቷችኋል። በማመካኘት ያስወገዳችኋቸውን ነገሮች ቆም ብላችሁ አስቡ። አመካኝተን የማንቀረው ቦታ እንዳለን እንወቅ። ምክንያት የማይሰማ አለ። የትኛው አሳዛኝ ቢሆን ምክንያታችሁ፣ ኢቭን እውነተኛ ቢሆን ምክንያታችሁ አይቀር። ያ ከመሆኑ በፊት እዚህ ምድር ላይ ያለ እግዚአብሔር የስትንፋሳችንን እንደሰጠን እውነተኛ መሆን የሚገባንን ነገር ነው። እውነተኛ መኖር ያለብን ትክክለኛ ግንድ ላይ እንደተጣበቀ ጥሩ ፍሬ እንደሚሰጥ ደቀ መዛሙርት መሆናችንን የሚገልጥ አብን የሚያከብር ፍሬ ያንን ህይወት መኖር ይሆናል። ምኞት ብቻ አይሰራም። እግዚአብሔር ይረዳናል። እንጸልይ ሁላችንም በያለንበት። ለራሴ ማድረግ አሁን ውሽ ማድረግ አቁሜያለሁ። ለራሴ ሳየው ውሽ ለኢሞሽን እንደ ቆንጆ ነው፣ ሞቅ ሞቅ ያደርጋል፣ ግን ፍሬ አልባ ነው። ጥሩ ውሽ ጥሩ ነው፣ ግን ተግባር ላይ ካልተሄደ፣ ካልተንበረከክን፣ ፊቱን ካልፈለግነው፣ ምክንያት የሰጠንባቸውን ነገሮች ካላስወገድን ጥቅም የለውም። ስለዚህ ከምክንያት የተላቀቀ ኃላፊነት የሚወስድ ከግንዱ ጋር በትክክል ተጣብቆ ጥሩ ፍሬ እንደሚሰጥ በህይወቱ አብሮ የሚከብርበት አይነት ሰው ሆነን እንድንጨርስ እግዚአብሔር ይርዳል። በእውነት እግዚአብሔር ይርዳል። ምክንያቱም በድንገት ነው ነገሮችን አናቃቸው። ተባረኩልኝ። ቅምሻ ዛሬ ትንሽ ረዘም ያለ ሐሳብ ነው። እንደምትጠቀሙበት አስባለሁ፣ አምናለሁ። እኔም ብዙ ጠቅሞኛል። እንደ ቀድሞ እንግዲህ አስተያየታችሁን በውስጥ ኮንታክት የምታደርጉኝ ሰዎች ሐሳባችሁን ስጡኝ፣ እንዲስተካከል የምትሉት የምትመክሩኝን እቀበላለሁ። በተረፈ በሐሳቡ ላይ በእግዚአብሔር ቃል በደም ተዘጋጅታችሁበት ደግሞ ብዙ ማለት የምትችሉ ብዙዎች አላችሁ። ጠቀም እናንተም ትችላላችሁ። እግዚአብሔር አምላክ ይባርካችሁ። በሌላ ፕሮግራም እንገናኛለን። መልካም ጊዜ ይሁንላችሁ።